ዳዊት እንደምታውቁት አዲስ አበባ ተወልዶ ያደገ ነው። አርሶ አደር አይደል። እኔም ከተማ ነች ገጠር ነች ሊያወያይ የሚችል ቢሆንም ኖርማሊ ገጠር ተብሎ በሚታወቀው ደረጃ ላይ አይደለም ተወለድኩትም ያደግኩት። ቤዚክ እንትኑ መሰረቱ አርሶ አደሩ ነው ሲባል ከተሜው ቢንጫጫ ባንዱ ሙቀጫ ተብሎ የሚታለፍ ነው ለማለት አይደለም። ወይ ኢትዮጵያዊ ብቻ ነኝ ወይ ኦሮሞ ብቻ ነኝ ከሚል እኔን በትክክል የሚገልጸኝ ኦሮሞ ኢትዮጵያዊ መሆን ነው። ከሌላው ኢትዮጵያዊ ኤክስፔክትድ የሚሆነው ነገር ዋናው ህገ መንግስቱን ዲፌንድ ማድረግ ማመን ዲፌንድ ማድረግ ነው። ኢሪስፔክቲቭ ኦፍ ይሄን ህገ መንግስት ያደግ ይምራው ሌላ ፈለገ ሰው ይምራው ህገ መንግስቱን ዲፌንድ ማድረግ ህግ የለም። የኦንሊ አብዮታዊ ዲሞክራቲክ ድርጅት ኢትዮጵያ ውስጥ ኢህአዴግ መሆን አለበት የሚል ህግ የለም። ምን ታውቃለህ ብለውት ንጉሱ እኔ ሁሉም ነገር አውቃለሁ ብላችኋል። እስቲ የምታውቀውና እኔ የምሞትበትን ጊዜ ንገረኝ ይሉታል አሉ። ሶም ይሞቱትማ እኔ በሞትኩ በነጋታው ነው ይላቸዋል። ሴልፍ ሂምሰልፍ ፐርማነንትሊ ነው ራሱን በራሱ ዲፌንድ ካረገ መልካም ካላረገ መንገዱን ጨርቅ ያርግለት የራሱ ጉዳይ። ይሄ ግለሰብ መብትና የቡድን መብት በተመለከተ የተነሳው ብዙ እንትልልበት አልፈልግም። አንደኛ በመጀመሪያም ላይ እንዳስቀመጥኩት all the elements of liberalism አብዮታዊ ዲሞክራሲም ውስጥ ይኖራሉ። ይሄ ግሩፕ ይሄ ብሔረሰብ እንገንጠል ለማለት ስለመገንጠል ጠቃሚነትና ጎጂነት መወያየት አለበት። I don't know የፕሮፌሰር እንድሪያስ ስለ ቤተ እስራኤሎች ሲያነሳ ነበር። he feels diminished እኔ በግለሰብነት ተመርጫለሁ አለ ለማዶ ህወሓት ነው ብለው ነው የመረጡኝ ነው ማለት contested በሆኑ ኤሌክሽንስ በገጠር አካባቢ ስሜቱ አለ እንላለን። this is not to say ቅሬታ የለውም አይደለም። this is to say ኢህአዴግ ሰላም አምጥቶልናል። ኢህአዴግ ልማት ጭላንጭል በገጠር አካባቢ አሳይቶናል። ብዙ ጉድለቶች እዚህም እዛም ሊኖሩ ይችላሉ። ግን despite this on balance አርሶ አደሩ on balance ኢህአዴግ ይመርጣል የሚል ሐሳብ አለ። ይሄም ሆኖ ግን 100% አይደለም። እዚህ ላይ ካቪያትስ አሉ። አንደኛ አንዳንድ አካባቢ አንዳንድ ጊዜዎች significant percentage of the peasantry ሌሎች ድርጅቶችን የመረጠበት ሁኔታ አለ። in some instances ሌሎች ድርጅቶች በምርጫ እስከ ማሸነፍ ድረስ በሚሄዱበት መልኩ ማለት ነው። in some instances ደግሞ በምርጫ ባያሸንፉም significant ቁጥሩ እነሱን የደገፈበት ሁኔታ ይታያል። በመቶ ማለታችን አይደለም። the overwhelming majority ለማለት ነው። ይሄ overwhelming majority ቢሆን on balance ኢህአዴግን ደገፈ ምንለውም ቢሆን ቅሬታዎች የሉትም ማለት አይደለም። የተለየ ሐሳብ የለውም ማለት አይደለም። ወይም ደግሞ የአብዮታዊ ዲሞክራሲን ዳይሬክሽንስ በጥልቀት መያዝ በሚገባውና በሚችለው ደረጃ ይዟል ማለት አይደለም። በእነዚህ ኤሪያዎች ሁሉ ጉድለቶች እንዳሉ እንገነዘባለን። መስተካከል ያለባቸው ጉድለቶች እንዳሉ እንገነዘባለን። ይሄን ስራ በተመለከተ በዋናነት ለፓርቲው የምንተወው ነው። ምክንያቱም ሌላው ኢትዮጵያዊ ኤክስፔክቴሽን ከሌላው ኢትዮጵያዊ ኤክስፔክትድ የሚሆነው ነገር ዋናው ህገ መንግስቱን ዲፌንድ ማድረግ ማመን ዲፌንድ ማድረግ ነው። ኢሪስፔክቲቭ ኦፍ ይሄን ህገ መንግስት ያደግ ይምራው ሌላ ፈለገ ሰው ይምራው ህገ መንግስቱን ዲፌንድ ማድረግ ህግ የለም። የኦንሊ አብዮታዊ ዲሞክራቲክ ድርጅት ኢትዮጵያ ውስጥ ኢህአዴግ መሆን አለበት የሚል ህግ የለም። ወይም ህገ መንግስቱን fully and consistently ሊደግፍና ፕሪቨንት ማነው ሊከታተል የሚችል ድርጅት ኢህአዴግ ብቻ መሆን አለበት ማለት አይደለም።
በአርሶ አደሩ ተቀባይነት ማግኘት ያለበት ኢህአዴግ ብቻ ነው ማለት አይደለም። በእኛ ግምት አይዲያሉ ኢህአዴግ የሚያዘው ሌላም የሚያዘው it doesn't really matter አይዲያሉ መያዙ ነው ዋናው። ሶ ከያንዳንዱ ኢትዮጵያዊ ኤክስፔክትድ የሚሆነው እንደዚህ እንደ ጠንቋዩ ዓለም እንደሚባለው አባይ ጠንቋይ ነው ተብሎ ንጉስ አካባቢ ሄዶ ሊገደል ሲል ምን ታውቃለህ ብለውት ንጉሱ እኔ ሁሉም ነገር አውቃለሁ ብላችኋል እስቲ የምታውቀውና እኔ የምሞትበትን ጊዜ ንገረኝ ይሉታል አሉ። ሶ የሚሞቱትማ እኔ በሞትኩ በነጋታው ነው ይላቸዋል። ሶ saves himself permanently እና nobody should worry ይሄ ጠንቋይ መቼ ነው የሚሞተው የሚለው you shouldn't worry because the issue is not Ihadeg or whatever. The issue is the ideal. Issue is the ideal. እና ሰው ፕሮቴክት ማድረግ ያለበት አይዲያሉን ነው ድርጅቱን አይደለም። ድርጅቱ ራሱን በራሱ ዲፌንድ ያርግ። ከሌላው ኢትዮጵያዊ ኤክስፔክትድ የሚሆነው እነዚህ አይዲያልስ ጥሩ ናቸው ኢህአዴግ አጨማለቃቸው ተብሎ ሊነገረው ይገባል። ኦር የማያጨማልቅ እነዚህን አይዲያልስ ይዞ በተሻለ መንገድ ሊያራምድ የሚችል ኃይል ይሄ ነው ብሎ ማራመድም ይቻላል። so the point is አይዲያሎቹ ዲፌንድድ እንዲሆኑ ነው እንጂ ኢህአዴግ በአርሶ አደሩ ተቀባይነት ያጣ እንደሆነ ነገር አለሙ ይጠፋል ብሎ ሰው እየተጨነቀ እንዲያድር አይደለም። አይዲያሎቹ ተቀባይነት ያጡ እንደሆነ ችግር ላይ እንደርሳለን ብሎ አይዲያሎቹን ብቻ ዲፌንድ እንዲያደርግ ነው። irrespective of the organization ራሱን በራሱ ዲፌንድ ካረገ መልካም ካላረገ መንገዱን ጨርቅ ያርግለት የራሱ ጉዳይ። አይዲያሎቹ እስካሉ ድረስ the country will survive not only individuals but also parties. አይዲያሎቹ ናቸው ዋናው ነገር። ስለዚህ እኛ ኮንቴስትድ በሆነ ኢሌክሽንስ አረጋግጠናል እንላለን። ኮንቴስትድ ባልሆነበትም ሁኔታ ያው ህይወቱ አብሮን ህይወቱን ለመስጠት ዝግጁ የነበረበት ሁኔታ ስለነበረ ይሄንንም እንዳለን ግን የማያልቅ ካፒታል ባንክ ውስጥ የተቀመጠ permanent saving ነው ብለና እንወስደውም every day earn ማድረግ ያለብን ነገር ነው። every day renew ማድረግና earn ማድረግ ያለብን ነው። and ባለፉት 10 አመታት ከዚያ አኳያ ከባንክ የወጣ ንብረት ሳይኖር አይቀርም። part of its capital ተሸርሽሮ ሊሆን ይችላል for its own በራሱ ድክመት ምክንያት እና እንደ ሐሳብ we have to earn the trust every day የሚል እምነት አለን። በተሸረሸረበትም re-earn ለማድረግ ጥረት እናደርጋለን ብለን እንደ ድርጅት እናስባለን። ቤዚክ ትራስቱ ግን አለ ብለን እናስባለን። ከሌላው ኢህአዴግ ካልሆነው ሰው አኳያ ሳይሆን ግን ይሄ ሬሌቫንት የሚሆነው አይዲያሉ መላው የኢትዮጵያ ህዝብ ይዞት with or without ኢፒአርዲኤፍ ተግባራዊ ሊያደርግ የሚችልበት ደረጃ ላይ ማድረስ ለዚህ መሰለፍ ነው ዋናው የሚመስለኝ። በተመሳሳይ መልኩ ከተማን በተመለከተም ቤዚካሊ ኢፒአርዲኤፍ የፔዛንት ሙቭመንት ነው እንላለን። ቤዚካሊ ኤክስክሉሲቭሊ ማለታችን ግን አይደለም። ዋናው ምሰሶ ዋናው ምሰሶ አርሶ አደር ነው ለማለት ነው እንጂ ኢፒአርዲኤፍ ኤክስክሉሲቭሊ አርሶ አደር ነው ማለት አይደለም። ዳዊት እንደምታውቁት አዲስ አበባ ተወልዶ ያደገ ነው። ሶ አርሶ አደር አይደለም። እኔም ከተማ ነች ገጠር ነች ሊያወያይ የሚችል ቢሆንም ኖርማሊ ገጠር ተብሎ በሚታወቀው ደረጃ ላይ አይደለም ተወለድኩትም ያደግኩት። ሶ ኤክስክሉሲቭሊ ገጠር ነው ለማለት አይደለም። ዋናው ኃይሉ ግን ምሰሶው ግን አርሶ አደር ነው ለማለት ነው አንዱ። ሁለተኛ ኤክስክሉሲቭሊ አርሶ አደር ነው ማለት ብቻ ሳይሆን በዚህ ብቻ ይሳካል ለማለትም አይደለም። ምሰሶ ቤት አይደለም። ያለ ምሰሶ ቤት የለም እንጂ ምሰሶ ብቻውን ቤት ሊሆን አይችልም።
በምሰሶው ላይ ተመስርቶ ሌሎች ነገሮች መጨመር አለባቸው አለበለዚያ ከዝናብም ከፀሐይም ሊከላከል አይችልም ስለዚህ ቤዚክ እንትኑ መሰረቱ አርሶ አደሩ ነው ሲባል ከተሜው ቢንጫጫ ባንዱ ሙቀጫ ተብሎ የሚታለፍ ነው ለማለት አይደለም without it you don't have the house ምሰሶ አይደለም እንጂ የቤቱ irreplaceable አካል ይሄንን ታሳቢ ማድረግ ያስፈልጋል ለማለት ነው ይሄ ግለሰብ መብትና የቡድን መብት በተመለከተ የተነሳው ብዙ እንትልልበት አልፈልግም አንደኛ በመጀመሪያው ላይ እንዳስቀመጥኩት all the elements of liberalism አብዮታዊ ዲሞክራሲም ውስጥ ይኖራሉ ቀመሩ ነው ኮምቢኔሽን ነው የሚለያየው እንጂ ኤሰንሳቸው ዞሮ ኤሴንሻል ባህሪያቸው ባንድ ሶሺዮ ኢኮኖሚክ ሲስተም ውስጥ የሚኖር ፎርም ኦፍ ጋቨርናንስ ነው ኤሰንሳቸው አንድ መልካቸው ምናምናቸው ይለያያል እንትኑ ኮምቢኔሽኑ ሬሲፒው እሱ ጋር ነው ልዩነቱ የሚለው ላሰምርበት ፈልጋለሁ በመጀመሪያ ደረጃ ሁለተኛ እና ከዚህ ጋር ተያይዞ ይሄ ግሩፕ ይሄ ብሔረሰብ እንገንጠል ለማለት ስለመገንጠል ጠቃሚነትና ጎጂነት መወያየት አለበት ሳይወያይ በደመነፍስ ወደ አንድ አቋም ሊደርስ አይችልም ፎዳት ማተርም አደረጃጀት እናስፈልገው ይችላል ስለዚህ የብሔረሰብ መብት ተግባራዊ ለማድረግ የዜግነት መብቶች መከበር አለባቸው you can't have it without የግለሰቦች መብት በተዘጋበት ሁኔታ the very issue of discussing ሰሲድና አናርግ በዚህ መልኩ አንተዳደር ቋንቋችን እንደዚህ እናርገው አናርገው በሚለው ላይ መወያየት አይቻልም so exercise ሊሆን አይችልም የግለሰብ መብት በሌለበት at the same time የግለሰቡ ማነው የጋራ መብት ባልተከበረበት ሁኔታ የቡድን መብት ሊከበር አይችልም የጋራ መብት ከተከለከለ በቋንቋ መናገር አትችልም ከተባለ ተናገር ግን ሌላ ቋንቋ እስካወቅ ድረስ ብቻ ነው ተናገረው ነው የሚባለው የመናገር መብቱ ራሱ አንደርማይንድ ይሆናል ያለው ተደራጅ ግን እኔ በመፈቅድልህ መልኩ ብቻ ነው የምትደራጀው በብሔር ዙሪያ መደራጀት አትችልም ነው የሚሆነው ማለት ስለዚህ በእኛ ስሌት you can't have one without the other በእኛ of being what he is ኢትዮጵያዊ ነው he doesn't have to abandon anything አሁን የማሌዥያ ኢንዲያንስ ማሌዥያን ኢንዲያን ነኝ ማለት ካሳፈራቸው or Indian Malaysian ነኝ whatever they want ካሳፈራቸው that will be a problem ምን ያህል ዲፕ ነው የሚለው አጠያቂ የሚሆን ይመስለኛል Chinese Indians ማንዶች the Chinese Malaysians ነን Chinese ነን ማለት የሚያሳፈራቸው ከሆነ ችግር ነው የሚሆነው Irish Americans Polish Americans or whatever ሃይፈን ማስቀመጥ መሃል ላይ ችግር የለው it's not a problem ግን ወይ ኢትዮጵያዊ ብቻ ነኝ ወይ ኦሮሞ ብቻ ነኝ ከሚል እኔን በትክክል የሚገልጸኝ ኦሮሞ ኢትዮጵያዊ መሆን ነው not one both ካለ በአንድ አይዲያስ ላይ ተሰባስበናል with our diversity አንድ ነን የሚል ስፒሪት ይዘናል ማለት ነው ይሄ ስፒሪት ቤዞ አለ every day ይበልጥ እንዲጠነክርና እንዲፋፋ መደረግ አለበት የሚለው ላይ እንስማማለን መንግስት ይሄ ትልቅ ኃላፊነት አለበት የሚለው ላይ እንስማማለን መንግስት ብቻ ሳይሆን everybody else ግን መንግስት አመራር መስጠት አለበት የሚለው እናያለን this is not ልዩነቶች እንደሌሉ under the carpet ለማስቀመጥ አይደለም despite them still የጋራ values አሉን የጋራ ጥቅሞች አሉን በእነዚህ ዙሪያ አንድ ነን በጋራ ኖረናል
ያዳበርናቸው ኖርምስ አሉ በእነዚህ ዙሪያ አንድ ነን ብለን ሪል ሶሊዳሪቲ በመፍጠርም ጭምር ነው ሶሊዳሪቲው ሰከንድ ኔቸር እንዲሆን ተገደን የምናመጣው ወይ ለአፒራንስ የምናደርገው ሳይሆን ወይ ዳይቨርስ ባለመሆናችን የመጣ ሶሊዳሪቲ ሳይሆን ኢንስፓይት የሚመጣ ሶሊዳሪቲ እንዲሆን እስካደረግነው ድረስ ችግር የለውም እኛ ችግራችን ምንድነው ኢትዮጵያዊ ለመሆን ይሄን ማድረግ አለበት የሚወልቁ ነገሮች አሉ ኢትዮጵያዊ ለመሆን you have to cease being at the same time ሶማሊ ከተባለ ችግር ይፈጠራል ነው አችን ሳይወልቅ a bigger entity የሚያቅፈው a bigger entity and a bigger identity እንዳለው equally committed እንዲሆን ለዛች ማድረግ ይቻላል ይሄ ነው ትክክለኛው አቅጣጫ ዴሞክራቲክ የሚሆነው የሚለው ነው እንጂ ብሔራዊ አይደንቲቲው ብቻ ይገልጸዋል ይሄንን ነው ማጉላት ያለብን ብቸኛው አይደንቲቲ አድርገን ለማለት አይደለም just አንድ ሌየር ነው ሌላ ሌየር አለ ሁሉንም ሌየርስ ይዞ ይሄድ ነው የኛ ሐሳብ ፍሌክሲቢሊቲን በተመለከተ የተቀመጠው ነገር ጥሩ ነው ፍሌክሲቢሊቲ ግን አንድ እንትን አለው ፎልክረም አለው ፎልክረም ከሌለ ፍሌክሲቢሊቲ ሳይሆን መዞር ነው የሚመጣው and sometimes when you do it in the desert you lose yourself በጠቅላላ ወደ ማበድ ነው የምትሄደው እና ፉልክረም እስካለ ድረስ በዛ ውስጥ ኮሙኒቲዎች ጋር መስተካከል በጣም ጥሩ ነው ለኔ በቂ ፉልክረም ይመስለኝ ህገ መንግስቱ ነው በዚህ በህገ መንግስቱ ፉልክረም ዙሪያ ሁኔታዎችን አኮሞዴት ማድረግ ጠቃሚ ነው የሚል ወስዳለሁ ለኔ ሶሊዳሪቲ ኮዲተርሚኔሽን አይደለም I don't know የፕሮፌሰር አንድሪያስ ስለ ቤተ እስራኤሎች ሲያነሳ ነበር he feels diminished ቤተ እስራኤልን ባይሆን እሱ he feels diminished by their exodus I think everybody is እንደዛ ፊል ማድረግ አለበት ግን diminished ሆናለሁና እሄዳለሁ ካልክ ከለክላለሁ ወደሚል የሚወስደው አይመስለኝም ከወሰደው ዴሞክራቲክ የሚሆን አይመስለኝም እያለቀሰም ቢሆን ሲሄዱ መልቀቅ ነው ያለበት co-determination አይሆንም ያኔ these people have freedom of movement if they want to move they have the ግን he will feel aggrieved deeply aggrieved so co-determination ሳይሆን solidarity ነው የሚገባኝ you feel የነሱን ስሜት አንተም ይሰማሃል you feel for them ስለጥቅማቸውም ታስባለህ ግን እነሱን አትሆንም እነሱን ከሆንክ there is no solidarity identity ነው እና እነሱን ስለማትሆን በእነሱ ስም አትወስንላቸውም so solidarity okay ግን በሶሊዳሪቲ ስም እነሱን ሆኜ የነሱን ወሰናለሁ የሚለው ነው የሚያስቸግረው ለማለት ነው አንድ ነገር በተጨማሪ ላንሳ ከዚህ ከፓርላማ ወኪል እና ወክልና ጋር በተያያዘ የተነሱ ጉዳዮች ላይ የተቀመጠ ነገር አለ እኔ እንደሚመስለኝ በዚህ በአሜሪካን ሀገር አካባቢ ያለው ሲስተም የራሱ ጠንካራ ጎኖች አሉት የራሱ ደካማ ጎኖች አሉት ፓርቲዎች በአይዲዮሎጂ በፕሮግራም በመናምን ዙሪያ ቤዚካሊ በዚህ ዙሪያ ሃርድ ኤንድ ፋስት አቋም ይዘው የተሰባሰቡ አይደሉም and ያንዳንዱ ኮንግረስማን አሜሪካ is totally autonomous ስለዚህ ድምጽ በሚሰጥበት ወቅት ሆርስ ትሬዲንግ ነው ኢንዲቪጁዋል ባይ ኢንዲቪጁዋል ያን ሲስተም ነው ስፒከር አላቸው ምን አላቸው ግን የማጆሪቲ ሊደርም ምናምንም የሚልም አላቸው ግን they are not real whips ያሉት የማጆሪቲ ሊደር የማይኖሪቲ ሊደር የሚባሉትም real whips አይደሉም ባለ ኩርማጅ አይደሉም
on the other hand parliamentary systems በተለይ በአውሮፓው ሲስተም የወሰን እንደሆነ normally ፓርቲዎቹ clearly defined አመለካከት አላቸው ሰውም ሲወዳደር በግሉ አይደለም አሳች የሚወዳደረው የፓርቲ ፕላትፎርም ነው የሚወዳደረው የፓርቲ አቋም ነው የሚወዳደረው በመሆኑም ሰውየው አቋም ሲቀየር actually ፍሎር ምንድነው የሚሉት ካንዱ ፍሎር ወደ ሌላው ፍሎር ሲተላለፍ በብዙ ሀገሮች ሪዛይን ማድረግ አለበት ያንን ሲት በአንድ ፕላትፎርም ተመርጦ ለሌላ ፕላትፎርም ሊጠቀምበት አይችልም ያንን ሲት ሪዛይን አድርጎ በአዲሱ ፕላትፎርም ተወዳድሮ ማሸነፍ አለበት እንጂ በአንድ ፕላትፎርም ይሄ ነው የኔ ፕላትፎርም ብሎ ለህዝቡ ገልጾ ይሄን ፕላትፎርም ተግባራዊ ስለማድረግ ምረጡኝ ብሎ all of a sudden I have changed my mind so exactly opposite የሆነ ፕላትፎርም ይዤ ሄዳለሁ ማለት ትራስት መሸርሸር ነው ዴሞክራቲክ አይደለም የሚሉም አሉ ከዚህ በመነሳትም ሲቱን ሪዛይን ማድረግ አለበት የሚሉ አሉ በአሜሪካን ሀገር እንደዚህ አይነት ነገር የለም ከጥቂት ወራት በፊት ሪፐብሊካን ሴኔት ላይ ማጆሪቲ ነበራቸው ተወሰኑ ግለሰቦች አቋም ቀየሩና አሁን ዴሞክራቶች ማጆሪቲ ናቸው እዛ እንደዚህ አይነት ሲስተም ይፈቅዳል እዛ ላይ ፓርላሜንታሪ ሲስተም ይሄን አይፈቅድም በአይዲያልስ ዙሪያ ነውና የሚሰባሰበው በፕሮግራም ዙሪያ ነው ፓርቲ ፕላትፎርምስ ናቸው የሚወዳደሩት ግለሰቦች አይደሉም በግለሰብነታቸው እኔ በግለሰብነት የተመርጫለሁ አይደለም አድዋ ህዋት ነው ብለው ነው የመረጡኝ ነው ማለት ስለዚህ ፓርቲ ፕላትፎርም ነውና እየተወዳደረ ያለው ፓርቲ ዲሲፕሊን within the parliamentary system ይጠየቃል ይሄንን ለማድረግ ፓርቲ ዊፕስ ይቀመጣሉ which is not common በዚህ በዌስተርን ሄሚስፌር ሲስተም ይሄ እንደተጠበቀ ሆኖ በተወካይና በወካይ መካከል ቀጣይ ዳያሎግ መኖር አለበት ቀጣይ ግንኙነት መኖር አለበት ያንን ሪፍሌክት ማድረግ መቻል አለበት የሚለው ትክክል ነው even በዚህ በፓርላሜንታሪ ሲስተም ይሄም አስፈላጊ ነው ምናልባት እንደ አሜሪካኖቹ ኤቭሪ ዊኬንድ ደምቢዶሎ ፍላይ ማድረግ ላይ ይችላል መርሁ ግን ቫሊድ ነው መርሁ ቫሊድ ነው ሁለተኛው እዚህ ላይ ሊታሰብ የሚገባው ነገር የኛ ሌቨል ኦፍ ሪፕሬዘንቴሽን ፌደራል ሌቨል አለ ስቴት ሌቨል አለ ወረዳ ሌቨል አለ ከዛም አልፎ ቀበሌ አለ የትኛው ነው በጣም ክሪቲካል ለህዝቡ የሚለው አዋይ ሊሆን ይችላል የአሜሪካ ሲስተም ፌደራል ሲስተማቸው ኢቮልቭ ያደረገ መጥቷል በሂደት በኢኮኖሚክ ሂደት it's much less decentralized now than it was designed for የፌደራል ገቨርንመንት ስልጣን በጣም እየጨመረ ነው የመጣው ህገ መንግስቱን ሳይጻረሩ ኢቮልቭ ያደረገ ስርዓቱ ራሱ still ሁሉም ቢሆኑ አሜሪካኖች they have a saying all politics is local የሚሉት አባባል አላቸው still ከዛ ትራዲሽናቸው ጋር የተያያዘ ይመስለኛል ስለዚህ የፌደራሉ ተወካይ ብቸኛው ተወካይ አርጎ መውሰድ ተገቢ አይሆንም ለማለት ነው በቀበሌ ደረጃ ያለው በቀበሌ አመራር ያለው ክሪቲካል ነው እሱ ኤቭሪዴይ ዛ ነው የሚኖረው በወረዳ ያለው ሞር ክሪቲካል እንዲሆን ያሰብን ነው ይሄ ካፒታሎች የክልል ካፒታሎች ፈንጠር ያሉ ናቸው አብዛኛው አርሶ አደር ያቃቸው ምናምን የሚለው ታሳቢ በማድረግ ስልጣን as near to the grassroots as possible እንዲወርድና ወረዳዎች የራሳቸው ባጀት እንዲኖራቸው የራሳቸው ባጀት እንዲያጸድቁ በራሳቸው ባጀት እንዲያዙ ለማድረግ ጭምር ስለዚህ እነዚህ ሌቨልስ ቀረብ ማለት አለባቸው የሚለው ከነዚህ ሌቨል መጀመር አለበት የፌደራል ምክር ቤት ተወካዩን ብቻ ማየት የለብንም ለህዝቡ ቅርብ መሆን አለበት የሚለው እነዚህ ሌየርስ በሙሉ ታሳቢ አድርገን መሆን አለበት ይሄን ታሳቢ እስካደረግን ድረስ ግን የተነሳው ኮሜንት with all these qualifications ማለት ነው ቫሊድ ነው የሚል እምነት አለኝ